ሰላም ሰላም የመዲ ዩቲዩበሮች እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እንኳን አደረሳችሁ ብያለሁ ለዛሬ ለልደታ ማርያም። እንግዲህ ያው መዲና አሞብኝ ዛሬ ልትወልድ ትችላለች እየሄድን ነውና ጤና ጣይባ ሂጂ ተባለች። እንግዲህ ወደዛ እየሄድን ነውና ዛሬ ትውለድ አትውለድ አላውቅም። እኔ ምጥም መሰለኝ ላይሆንም ይችላል። እንግዲህ እየሄድን ነውና ያለና የሚገርማችሁ መንገድ ላይ ተጨቃጨቅን ነበር። ተሸከመኝ አትሸከመኝ ና እንሂድ እምቢ በቃ ተናድጄ ሄድኩ ነው ያቀለ ይቀርስ ምናምን እያለችኝ እንዴ መሸከሙ እንዴት ይሸከመኛል? ግን እኔ በጣም ሰለቸኝ መሄዱ። እንግዲህ እንደዛ ነው ያለው ነገር አብረን እናወራለን። እናንተ አጠገባችሁን ሰብስክራይብ ሼር እያደረጋችሁ አበረታቱን። እንግዲህ አዲስ ጀማሪ ነን። ሚስቴ ደግሞ እንደዛ አይነት ነገር ላይ በጣም ጥንቁቅ ናት። በቃ እንደዛ አይነት ነገር መስራት ትወዳለች። እኔ ትንሽ በቃ እርብና ተይ ምናምን የተናደድኩ በጣም እንትን እምላት እንጂ እሷ ሁሌ እንድንሰራ እንድንለወጥ እንድሰው እንድንሆን በጣም ነው የምፈልገው። እኔ ግን አይቼም ስለማላቅ ለእኔም አዲስ ስለሆነ ከዛ በኋላ ነው እንትን የተረዳሁት። እና ምን ላድርግ አዲስ ነገር አይደለም። እውነት የሆነ ይሰለቻል ማለት ነው። እንስራ ቪዲዮ እንስራ ምናምን ስለው ነገሩ ስላልገባው ነው መሰለኝ በቃ ይሰለቸዋል። ደግሞ ደክሞኛል ይሰራል የሆነ ስራም ሄዶ ይመጣል ወይም እንደዛ ነው እንግዲህ የምታየው መንገድ ጤና ጣቢያ ተቀምጦ ይመጣል ነው እንግዲህ ፋይዳ ነገር ሲል ከዛም በቃ ይደክሞኛል። እንግዲህ እዛ ነው የሚካሄደው። በጣም ሩቅ ነው መንገዱ። በጣም እውነት በጣም ይሄን ትንሽ ዝናብ ከነካ በቃ በጣም ጭቃ ነው የሚሆነው። ዝናብ ካልዘነበ ደግሞ አፈር ነውና ላይቭ አሁን ለዛ ነው ባጃጆች ለዛ ነው የማይገቡት። ያለች መንገድ ላይ ነው ባጃጆች ላይ አይደለም። 300 ምናምን ገባ ላይቭ ያስገባል መሰለኝ አይደል? በዚህ ብር ነው ላሉ በዛም እንኳን ና ችግር የለውም ብለሽ ብትጠሪ አይመጡም። እንትን ነው የሚያደርጉት ሰው ካላገኙ ሰው ካልቻሉ በባዶ እንዴት እንሄዳለን ምናምን ስለሚሉ ላይክ እያደረጋችሁ ነው። በጣም ከባድ ነው። በጣም ለምን እዚህ ጋር ሆንኩ? ሰኞ ማክሰኞ ተብለናል። ሌላ ነገር ማክሰኞ ወይ ማክሰኞ ወይ ሮብ ነው ያሉት። እስከዛ ድረስ እንኳን 500 አስያስቀምጥ ገና ሳምንት አለ አካባቢ ላይ ማለት ነው። በአልጋ ነው በቃ 4 ቀን አለ። እስኪ በ4 ቀን እሺ 40 ራሱ 40 ሰብስክራይብ ያደረገኝ እዚህ አሁን በአንድ ጊዜ እዚህም አለ እነሱ ጋር አለ እነዚህ ጋር አሁን መብራት መንግስት እንትን ስላለ አለ በእነሱ ምክንያት ራሱ የሰፈር ሰዎች ራሱ አገኙ። የኛው እንኳን መስገባል እነዚህ ባጃጆች እዚህ ጋር የቆሙ ባጃጆች ናቸው። እነዚህ አሁን ለምሳሌ ወልደሽ ስትወጣ ግድ ነው ተመልሰናል። እንግዲህ ብዙ ሰው አለ ነው አሁን በመጣንበት መንገድ ነው የምንሄደው። መቅረጽ አይቻልም። ቪዲዮ ይከለክላል። እንግዲህ ያነሽ ተብያለሁ። ግን አክም ቤቱ እንግዳን እየተመለስ ነውና ወይ ማክሰኞ ወይ ሮብ ተባለች። ግን ትንሽ ሲያስተናግዱ እንግዲህ እስከዛ ልትወልድ ትችላለች። እንግዲህ የምትወልድ እንደዛ ተባለ። ግን ለራጅ ነው የተባለ እነሱ ወይ ሰኞ ወይ ማክሰኞ ነው የተባለችው። እንግዲህ እኔ ግራ ገባኝ። እና ዞረን ቤት ተመልሻለሁ ማለት ነው። በጣም ነው ግራ የሚገባው እውነት። እዛ ውስጥ በግድ ከሆነ ደግሞ እዚህ በጣም ነው በቋንቋ ምናምን ካልቻልሽ መባል ካልቻልሽ በጣም ነው የሚያስቸግሩት። ትወልድም ትችላለች ያልከን አይታወቅም። እንግዲህ አዲስ አበባ ትንሽ ቆይተን ለዛ ነው ቤት ከብተናል ያስቸግረኛል። በቃ ሳወራ ሌላ ነገር ስለመስላቸው በጣም ነው እንትን የምሉት እውነት በጣም ነው የሚከብደው። ቪዲዮ ለቃለሁ እንግዲህ እንደዛ ነን እየተመለስን ነው ቤታችን እየገባን ነው። የመንገድ ርቀቱን እያያቸው ደረስ እንደዛ ቀጠሮ ወስደን ገባን። እንግዲህ በየቦታው ደከመኝ መንደኝን እያለች ነው ተነሺ እያል ወይ ግድ እየሄድኩ ነው። ጓደኛው አጠገቤ ነበረ እንደ አጋጣሚ ሰው ይኸው እንግዲህ እሱን እያገዘን ነው ከኛ ጋር እየሄደ ነው። ካመመሽ እንሸከምሻለን ብሎኝ ነው ግን አልተሸከሙኝም። ዝም ብሎ ነው ከኔ ጋር ሲሄዱ ነበር። እስከ ዛሬ ድረስ እስከ 9 ወር ድረስ ምን አስቸግሮ ካለ ምን አስቸግሮ ሆዴን ነው እንጂ ልጅ ያስቸገረኝ ነው እንጂ ምንም አላስቸገርሽም። እግዚአብሔር ይመስገን። እንደሌላ ሴቶች አምሮኛል እንኳን ብለሽኛል። ያው በምንችል አቅም አድርጌልሻለሁና በጣም ታስቸገረኝ ወይ እንቅልፍ ማጣት ነው። ማታ የልጅ ችግር ትንሽ ሲያምሽ ነው መሰለኝ እሱ ነው እንጂ ሌላ እንኳን እግዚአብሔር ይመስገን። ሌላ ኡፍ መብራት ያልከው ለሊት እንቅልፍ የለኝም። ለሊት መኝታ አይመቸኝም። መኝታም ስለማይመችሽ ተነስ በቃ ስተኛ ምንም ቦታ ምቾት አይሰጠኝም። መብራት እንዳናስገባ ለሊት ቢያንስ ማለት ነው 4 ሰዓት ከተኛ ከሌቱ 8 ሰዓት እነሳና በቃ መሬቶቹ መሬታቸው እንዲቆፍሩ በዛ ቢያንስ 3 ወር 4 ወር ወደ 4 ወር ሆኖኛል። እሱ እንቅልፍ አጥቷል። እና ደግሞ ይሄ ክረምት በጣም ወንዝ ነው እንዳለ የምታዩት አሁን የሚያምረው ሜዳ
ጠዋት ስራ ነው ውሃ ነው የሚተኛበት ማለት ነው። ሌሊት ደግሞ መቀመጥ ትንሽ ይከብዳል። በዛ ሰልችቶታል መሰለኝ። ብቻ ኧረ አልሰለቸኝም። መስለቻት ሰው በቃ ተኝ ጥሩ አለም ሌሊት ስታወራ ምናምን እላለሁ። እኛ ጋር ደግሞ ማታ ማታ በጣም አስቸጋሪ ነው። ድምፅ ሲወጣ ምን እየተነጋገራችሁ ነው፣ ምን እየተመከራችሁ ነው ምናምን የሚባለው እሱን ነው እንጂ ሌላ ነገር አይደለም። እኛ ጋር ለይተ የሚሄዱት አዲስ ሰዎች ነው እየደከመኝ ነው እነሱ ነው እንጂ አሁን ደረሽ ምንድነው በቃ አሁን እግዚአብሔር ይመስገን። እንደውም እኛ እዚህ ሰፈር የገባን ሰሞን በጣም የሚያስጠላ ነገር ነበረ። አሁን መቀመጥ አለብን። ተመስገን ስልክ ማውራት እንችለናል። በቃ ግን ተነሽ በእናትሽ እጅሽ ይዤ ተነሽ። ማታ ማታ ስልክ ካወራ በራን ቋቁ ይከብዳል። ካላቴን ነው አንገ ነው በጣም ተነሽ ነው እጅሽን ይዤ እሄዳለሁ። ተነሽ አሁን ግን እንደውም ማውራት ችለናል ማለት ነው። ተነሽ እጅሽን ይዤ እሄዳለሁ። በሉ እንግዲህ እስከራሽ ያርጉኝ ጨምረላችሁ ሰላም በላችሁ። ቆሎ በልቼ ጥርሴን ሰላም እንዴት ናችሁ? እንግዲህ የመድኃኒት ጥሩ ኮላጅ ስፖርት ነው እንግዲህ ካልሽት ነው መደካከምሻል። እንደዚህ ሞራተራሽ በጣም እየፈራሁ ነው እውነት። እንደዚህ ይሻላል ስለማላውቅ ይመስለኛል እንዲህ ያለ ማለት ስለማላውቅ የሚፈራው እንጂ ሌላ ነገር አይደለም። ለዛ ነው እንጂ ሌላ ነገር አይደለም። በቃ ችግር የለውም። እናንተ ስታበረታቱኝ ስታበረታቱኝ እኔ በቃ ወጥቼ እንዳወራ እንግዲህ አዲስ ቪዲዮዎች እንድለቅ እንትን ታበረታቱኝ እፈልጋለሁ እና የምሰራና የማደርጋቸውን ነገር ደግሞ እየቀረስኩ አሳያችኋለሁ። ነገ እግዚአብሔር ካለ እኔ ልትገባ ይሻል ለማምዳለሁ እያለኝ ነው። እዛ ከሱ ጋር ገባ ሲል ቪዲዮን ለሷ ጋር ሸመጥቼ በሱ ለቅላችኋለሁ። እስኪ እኛ ሀገር እንዴት እንዳለች ምን እንዳለች ምን አነገባ እንደሆነ አሳያችኋለሁ በዛው። እሺ እዚህ ሲሆን ደግሞ አብሬ እሄዳለሁ። ደህና ኮንኩ ሰኞ አብሬ እሄዳለሁ። ሰኞ አልሄድም አገባኝ ሰኞ ገባኝ ባይረብራ ሐሙስ ነው ሰኞ የሚገዛበት ቀን ነው እንጂ ሐሙስ የሚሸጥበት ነው። ሰኞ ብዙም እንትን አይደለም። ከፍ አድርጎ አይገዛም፣ ዋጋ አይገዙትም። እንደውም ትንሽ ቁጭ ካላችሁ በኋላ አሁን እንትን አላት እንጂማ እንደዛው ነው ማሸጣሪ ሆነ። በጣም እግዚአብሔር እንግዲህ እንደዚህ ናቸው። አውሪያቸው ሲመድ ቡና ከሰላቀላ ቡና ምናምን ሲጀምር ትንሽ ፕሮ በላው የልደታ ነው። ፕሮ በልቼ ጥርሴና እንትን አለን ገና ነው የተበላ ይቀራል። ገና ንፍሮ ገና ነው ገና ነው። እኔም በጣም ደግሞ ቆይ ነበር አልተበላ ነው እና ደግሞ እንብላችሁ እንግዲህ በጣም ደክሞኝ ነበር እውነት በጣም ብላችሁ ኮሜንት ድካም እንዴት አድርጌ እንደምነግራችሁ አልነገርም። በቃ የሷም ብቻ ላይ እኔም ትንሽ ተናጅተኛ እያልኳት ነው መቻል ያለብኝ ያው ግድ ነው። አሁን በቃ ተናዳብኛለች። እንግዲህ ያው ተናዶኝ ነገር እያወራች ነው። ኧረ ቡና አፍ እያልኳት አላፈላ ማለች። እግዚአብሔር ይሄን ነገር ስሪ ይሄን ነገር ማየት እንፈልጋለን የምትሉ በጣም ተናዳለች፣ አጉርፋለች። በቃ እሷ ታፍላልኳት እምቢ እያለች ነው። እንግዲህ እስኪ እሷን ደግሞ የምትለውን አውራት እንግዲህ እግዚአብሔር ነው የሚያውቀው። ሰው ያስባል እግዚአብሔር ይፈጽማል። ወዶቼ በቃ ማውራ ነገር እኛ እንዳሰብነውና እንደተመኘነው እሱ የፈቀደው ቀን ዶክተሩ ስላለ አይደለም። ዛሬ ሊሆን ይችላል፣ ዛሬ ወር ሊሆን ይችላል። ሰው ልጅ ያው ከእግዚአብሔር በታች ሰው ነው። ታዲያ ያፈሉልን ድጋሜ ብዙ ጊዜ በዶክተር አላምንም። ዛሬ ልደታ ነው 3-4 ነው መፍላት ያለበት ቡና እና ጾታ ታውቂያለሽ ወለድ ነው ያላቀሱ ወለድ ነው ማቆም ፈልገው ሻይ እንትን ሻማ ተገዝቶ ቄጠማ ተጎዝግሶ ምናምን ነው። አንቺ ገና ምን ሳይሆን እንጂ ተናድሽብኝ እንጂ ቡና ዛሬ ደግሞ ልደታ ድርግ ግዴታ ነው። የዛሬ ወር የተናደደ እስከ ዛሬ ዓመት ይናደዳል ይባላል። የተደሰተ እስከ ዛሬ ዓመት ይደሰታል ይባላል። ነው እንደዛ ና ሲምስቴ ደግሞ ራስን ትንሽ አመማ አረገኛለች። አሁንም ያው እንቀሳቀሳለች ይሉ ከዛ የምችሉን ነገር ትንሽ አውሮ እስኪ ውዶቼ ሰብስክራይብ ሼር አድርጉን እስኪ አባራታቱን። እስኪ ያው ራሷን አሟታል እኮ ራሷን ያሻሻች ማውራት እየከበዳት ነው መሰለኝ። ለማንኛውም በቃ ሰላም ሁኑልኝና አመሰግናችኋለን ውዶቼ እህቶቼ ወንድሞቼ። እንግዲህ ሁሉም ጋር እንደምደርስ ስደርስ ሰብስክራይብ ሼር እንደምታደርጉ እርግጠኛ ነኝ። እንግዲህ እሷ ቃል እንድገቡልኝ ያለች ነው። እኔ ወልጄ እስከሚነሳ ሳምንት ነው ያለን። ወልጄ እስከሚነሳ ድረስ 500 ወይ 300 እንድታስገቡኝ እያለች ነው። እንግዲህ ያው ተናዳለች። መግባት አለብኝ አገቡኝ የተከራከር ነውና እንግዲህ እስኪ አስገቧትና አስደስቱልኝ። እስኪ የእውነት ደስ እንድላት እፈልጋለሁ። እስኪ አበራታቷት። በቃ እንደዛ ነውና እንግዲህ አበራታቷት፣ በጣም አበራታቷት። ሼር ሰብስክራይብ አርጓት። እንግዲህ የቀረውን ነገር ደግሞ እንድንሰራ ኮሜንት ላይ እንድጽፉልን እንፈልጋለን። የሚቀር ካለ መስራት ያለብን የቀረው ነገር ካለ ኮሜንት ላይ ጻፉልን። አዲስ ቪዲዮ እንድንለቅ ደግሞ እናንተ እንትን እያላችሁን ኮሜንት ላይ አስቀምጡልን። ከዛ ያለውን ነገር ደግሞ እስኪ እናወራለን። ሰሞኑን ደግሞ ወይ ነገ አዲስ ቪዲዮ ከያዘን እንቀርባለን። እስኪ ገበያ ምናምን ሄደን እስኪ ሀገራችን ላይ እንዴት እንዳለች ምን ላይ እንዳለን እኛ ሀገር ያለውን ነገር ሁሉንም ወደ እናንተ አድርሳለሁ። በቃ እሺ፣ እስከዚያ ሰላም ሁኑ፣ ቸር ያድርሳችሁ፣ በሰላም ዋሉልን ውድ ቤተሰቦቼ።
እሷ ደግሞ ተነሳ የምታወራቸው ከሆነ እስኪ ታወራችሁ ትንሽ ራሴን መማር ነኝ ስላለችው ነው። ምችል ከሆነ እስኪ እንድታወራቸው አደርገዋለሁ። መዲ ፍቅር ድምጼ እኮ የለም። በቃ ባለው አውሪያቸውና የደብራችሁ ቤተሰቦቻችን አይደብራችሁም ያውቃሉ። በልውዶቼ እንግዲህ ሰብስክራይብ፣ ሼር አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንት አስቀምጡ። ስለነበረን ቆይታ እናመሰግናለን። እንግዲህ በጸሎታቸው አስቡኝ። እግዚአብሔር ነው የሚያውቀው ስለ ሁሉ ነገር። እኛ ስላወራን እና ስላሰብን አይደለም። ቀኑን እግዚአብሔር ነው የሚያውቀው። ሐኪም ስላለ ወይኔ ስላልኩ አይደለም። እንግዲህ ያው 9 ወር ገብቻለሁ፣ ግን መቼ እንደሆነ አላውቅም። ህመም አለ፣ ግን እግዚአብሔር ይመስገን። በጸሎታችሁ አስቡኝ። እንግዲህ እግዚአብሔር ያውቃል። መልካም ቀን ይሁንላችሁ። ደህና ሁኑልኝ። እወዳችኋለሁ። እናመሰግናለን። እንግዲህ መልካም ቀን ለሁላችንም። ለእናንተም ስራ ላይ ላላችሁ፣ ቤት ላይ ያላችሁ፣ ቁጭ ላላችሁ፣ ዩቲዩብ እየሰራችሁ ያላችሁ እግዚአብሔር ከእናንተ ጋር ይሁን። የቀረው ደግሞ እግዚአብሔር እንትን በበስቶ ጨምርላችሁ። ሰላም ሁኑልን። እናመሰግናለን። መልካም ቀን። እንግዲህ ያደራችሁ እንዳጠፉ ብለናል። ሰብስክራይብ ሼር ማድረግ እንዳትረሱ። ሰላም ሁኑ። መልካም ቀን ለሁላችንም። ቻው